ሰላም የተወደዳችሁ ቤተሰቦቻችን፣ አዲስ መረጃ ልንነግራችሁ መጥተናል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ሰራተኞች ከሚለብሷቸው ልብሶች ጋር የሚለበሱ ካሜራዎችን ተግባራዊ ማድረግ መጀመሩን ሰምተናል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በ2018 በጀት ዓመት በከተማ ደረጃ ለመሰብሰብ ያቀደው 350 ቢሊዮን ብር ነው። ቢሮው ይህንን ገቢ ለመሰብሰብ እንዲችል የሌብነትና ብልሹ አሰጣጥ ቅልጥፍና ለማጎልበት ይረዳቸውን አዳዲስ ቴክኖሎጂዎች በማልማት ወደ ተግባር መሸጋገሩን በዛሬው ዕለት በሰጠው ጋዜጣዊ መግለጫም ገልጿል። ገቢዎች ቢሮ ይፋ ያደረገው የቦዲ ወርም የካሜራ ቴክኖሎጂ የቁጥጥር ባለሙያዎችን የቁጥጥር ስራዎቻቸውን በድምፅና በምስል በመቅረጽ ከዋና መስሪያ ቤትና ከቅርንጫፍ ጽሕፈት ቤት ለመከታተል የሚያስችል ነው። ቴክኖሎጂው እያንዳንዱ በቡድን የሚንቀሳቀሱ የቁጥጥር ባለሙያዎች በየትኛው አካባቢ ቁጥጥር እያካሄዱ እንደሚገኝ ከግብር ከፋዮች ጋር የሚያደርጓቸውን ንግግሮች በድምፅና በምስል ከዋና መስሪያ ቤቱ ለመከታተል ያስችላል። በካሜራ የተደገፈ የቁጥጥር ስራው በአሁኑ ሰዓት መርካቶ 1 እና 2 በቦሌና ንፋስ ክፍለ ከተሞች የተጀመረ ሲሆን በሚቀጥሉት ቀናት በሌሎች ክፍለ ከተሞችም የሚጀመር ይሆናል ተብሏል። 280 ካሜራዎች በሶስት በተዋቀሩ የቁጥጥር ባለሙያዎች አማካኝነት የቁጥጥር ስራቸውን ያከናውናሉ የተባለ ሲሆን ባለሙያዎቹ ከተሰጣቸው ቦታ ውጭ መንቀሳቀስም ሆነ ከቡድናቸው መነጠል አይፈቀድላቸውም። ስለ ቴክኖሎጂው ማብራሪያ የሰጡት የገቢዎች ቢሮ ኃላፊ አቶ ቢኒያም ሞክሩ በቁጥጥር ስራው ወቅት የቢሮ ሰራተኞች በቡድን እንጂ በተናጠል አይንቀሳቀሱም ብለዋል። አቶ ቢኒያም ሰራተኞች የቁጥጥር ስራቸውን የሚያከናውኑት በቡድን ሆነው ነው። አንድ በከተማዋ ውስጥ የሚሰራ የቁጥጥር ሰራተኛ ለብቻው የሚያደርገው ቁጥጥር አይኖርም። 3 ሰራተኞች በጋራ ሆነው ነው የሚያደርጉት ነው ያሉት። ከሶስቱ በአንዱ ላይ ካሜራ ይገጠማል። 3ቱ በጋራ ይንቀሳቀሳሉ፣ ይቆጣጠራሉ። ለእያንዳንዱ ቡድን የተሰጠው አካባቢ አለ። ከዛ አካባቢ ውጪ መንቀሳቀስ አይችሉም። በሚወጡበት ጊዜ ካሜራው ወደ ዋናው መስሪያ ቤቱ ጥቆማ ይልካል። በቀላሉ ሰራተኞቻችን ላይ ቁጥጥር የምናደርግበት ስርዓት ነው ያለው ሲሉም አክሏል። ኃላፊው በሶስት ቡድን ተደራጅተው በተደራጁት ቡድኖች ላይ ከ280 በላይ ካሜራዎች ሲገጠሙ ከ800 በላይ የሚሆኑ የቁጥጥር ሰራተኞችን እንደሚሸፍን ገልጸው የሰራተኞችን ቁጥር በመጨመር በተመሳሳይ የካሜራውም ቁጥር እየጨመረ እንዲሄድ መታቀዱን ገልጸዋል። በከተማችን የሚካሄደው የቁጥጥርና የሕግ ማስከበር ስራ ለሌብነት፣ ለብልሹ አሰራር የተጋለጠ ነው። የቁጥጥር ሰራተኞቹ ይደራደራሉ፣ አለአግባብ ደረሰኝ ቆርጠንም እያለ ይቀጡናል የሚለውን የግብር ከፋዩን ቅሬታ ለመፍታት ነው ይህን ቴክኖሎጂ ያመጣ ነው። ይህ ቴክኖሎጂ በእኛ ቁጥጥር ሰራተኞች እና በግብር ከፋዩ መካከል የሚደረጉ ግንኙነቶችን ግልጽነት እንዲኖረው ለማድረግ የመጣ ነው ብለዋል። ከዚህ በኋላ ማንኛውም ነጋዴ በእኛ ቁጥጥር ሰራተኞች ያለ አግባብ ኢፍትሐዊ በሆነ አግባብ ተቀጥቻለሁ ለሚል ቅሬታ ግልጽ የሆነ መልስ የምንሰጥበት ስርዓት የሚዘረጋም ይሆናል። በቁጥጥር ሰራተኞቻችን ዩኒፎርሞቻቸው ላይ የሚገጠም የሚሄዱበት ቦታ መገኛቸውንም የምንከታተልበት የቁጥጥር ሰራተኞች ከተፈቀደለት አካባቢ ውጪ በሚወጣ ጊዜ ምልክት የሚሰጠን ለቁጥጥር በሚሰማራ ጊዜ ከግብር ከፋዩ ጋር የሚያደርጋቸው ንግግሮች የድምፅና የቪዲዮ መልእክቶች በቀጥታ የሚተላለፉበት የቅርንጫፍ ኃላፊዎች ቁጥጥር የሚያደርጉበት እኛም ከማዕከል የምንቆጣጠርበት ነው። ከሌብነትና ብልሹ አሰራር ጋር በተገናኘ ወደ 100% በሚጠጋ መንገድ ችግሩን የሚቀርፍ ቴክኖሎጂ ነው ተግባራዊ እየተደረገ ያለው። በሁሉም ቅርንጫፍ መስሪያ ቤቶቻችን ላይ ቁጥጥር ሰራተኞች ለቁጥጥር ስራ በሚወጡበት ጊዜ የሚያደርጉትን እንቅስቃሴ የሚቆጣጠሩ ሁለት ባለሙያዎች ተመድበዋል ብሏል የአዲስ አበባ ገቢዎች ቢሮ። ይህንን ይመስላል። ሰላም ቆዩልን።